እዚች ዱንያ ላይ ለሰው ልጅ እጅግ በጣም ከሚያስፈልጉ ነገሮች አንዱ ጭንቀቱን ሐሳቡን ገፈፍ የሚያደርግለት ቀለል የሚያደርግለት ነገር ነው። ነገ አኺራ ላይ ደግሞ እጅግ በጣም የሚያስፈልገው ነገር ወንጀሉን የሚያስምርለትና ምህረት የሚያስገኝለት ነገር ነው። እነዚህ ሁለቱንም ነገሮች በአንድ ተግባር ማግኘት እንችላለን። እሱ ምንድነው ካላችሁኝ ነብያችን ላይ ሰላዋት በማውረድ። ይሄን ደግሞ እኔ አይደለም ያልኩት ነብያችን ራሳቸው ናቸው። አንድ ሰሃቢይ መጥቶ ያ ረሱላህ አጅዐሉ ለከ ሰላቲ ኩለ ጠይቋቸው መጨረሻ ላይ ሰላዋቴን ሁሉ ዚክር ማድረግበትን ሰዓት ሁሉ ለእርሶ ሰላዋት በማድረግ ላሳልፈው ወይ ሲላቸው ኢዘን ቱክፋ ሀሙክ ወይግፈር ዘንቡክ አሉት። እንግዲያውስ እንዲህ ካደረክ ጭንቀት ሀምገምህ የሚያሳስብህ ነገር ሁሉ አላህ ነጃ ያወጣል፣ አላህ ገለል ያደርግልሃል፣ አላህ ቀለል ያደርግልሃል። ወንጀሎችህን ሁሉ ደግሞ ምህረት ታገኝባቸዋለህ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደው እነዚህ ውድና አጓጊ ሽልማቶች ባይኖሩ እንኳን ነብዩ ላይ እንዲሁ ሰላዋት አውርዱ ብንባል ሰላዋት አናወርድም? እናወርዳለን ኢንሻአላህ። ሰሉ ዐላ ረሱሊላህ። አላሁመ ሰሊ ወሰለም ዐላ ሰይዲና ሙሐመድ።